በቃ ሰው የራሱ ጥቅም ይከበርለት እንጂ በፈለገው አይነት መንገድ አድርጎ ሰውን ይጎዳል ማለት ነው አይደል? በሬን ዘግቼ ስልኬን ዘግቼ ከእግዚአብሔር ጋር ሙግት ያስኩኝ። የሚሞቱት ሰዎች አይገደም። በጌታ የሆናችሁ እህቶቻችን አድቡ። ከአምላክ ጋር መጋጨት ግን አስፈላጊ ነው ብላችሁ ታስባላችሁ? አፕል በላሽ ብሎ የጠላኝ እግዚአብሔር ካለ እደነቅበታል። ስንቶቻቸው መሰላችሁ በጸሎት እያሳበቡ ስንት ነገራቸውን ያጡ? ለሰዎች ጸልዩልኝ አትበሉ። ምሕረቱ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው፣ ብዙ ነው፣ ምሕረቱ ብዙ ነው፣ ብዙ ነው። ሰላም ሰላም፣ እንዴት ናችሁ? ዛሬም እንግዲህ እንደተለመደው በሰዓታችን አላችሁም፣ ትንሽ ዘግይቻለሁ። ዛሬም እንግዲህ እንደተለመደው ቆንጆ ቪዲዮዎችን እና አስተማሪ የሆኑ ቪዲዮዎችን እንዲሁም ደግሞ መተቸት ያለባቸውን ቪዲዮዎች ይዤላችሁ መጥቻለሁ። ሁላችሁም ቪዲዮን ከመጀመራችሁ በፊት ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ቤተሰብ ሁኑ። ይመቻችሁ። ወዴት ነው የሚመጡት? ወዴት ነው የሚመጡት? በዚያ እያዝሽ እኮ እኛ እዚህ ያለነውም ልንሄድ ነው። ተረጋጋ፣ አትሄዱም። ትንሽ ሳይሆን በደንብ ተገላልጣለች እና የመዝሙሩን ሐሳብና አጀንዳ አስቶባችሁ አይናችሁ እንዳይንከራተት። ለዚህ አይነት ነገር በሶሻል ሚዲያ ላይ እየተበራከተ ነው ያለው። እንደምታውቁት እህቶቻችንንም ተው፣ ታቀቡ፣ አለባበሳችሁን አስተካክሉ፣ ምናምን ስርዓት ያዙ ብንላቸውም ምንም ሊሰሙን አልቻሉም። አብዛኞቻቸው እንደውም እየባሰባቸው ነው የመጣው። ምናልባት የመስማት ችግር ገጥሟችሁ ከሆነ በምልክት ቋንቋ እንድንነግራችሁ ከወዲሁ ኮርስ መውሰድ እንድንጀምር እንድታሳስቡን ስንል በጌታ ፍቅር እንጠይቃችኋለን። ግን ጉዳዩን ሲሪየስሊ ስናወራ የእውነት እኛ አይደለንም በጌታ የሆንን ብቻ ሳንሆን በጌታ ያልሆኑት እንኳን እናንተን ጀጅ እስኪያደርጓችሁ ድረስ እናንተን እስኪተቿችሁ ድረስ ምንድነው አለባበሳችሁ? እንዴት ነው የሚያስጠላው? እንዴት ነው በዚህ መልኩ ወደ ጌታ ቤት የምትሄዱት? እያሉ በጣም እየተቿችሁ ነው። መተቸቱን ወዳችሁት ነው ወይስ ይሄ ማናለብኝነት ነው? በትዕቢት የምታደርጉት ነገር ነው። ስለዚህ እንደዚህ አይነት ነገሮች ላይ ሲሪየስ ብትሆኑና ክፉ ባንነጋገር ጥሩ ይመስለኛል። ከምር በጣም አበዛችሁት። በጣም ነው ያበዛችሁት። አይ ዶንት ቲንክ እንደውም እንደዚህ አይነት ግለሰቦች በጌታ መሆን አለመሆናቸው ራሱ ያጠራጥረኛል። ምክንያቱም በጌታ የሆኑ ሰዎች ሲነገራቸው የሚሰሙ አይነት ናቸው። ከተነገራቸውም ከሰሙም በኋላ ሲታረሙ ሲስተካከሉ ነው የምናየው። የነዚህ ግን ዴይ ቱ ዴይ እየባሰባቸው ነው የመጣውና ይሄ ደግሞ አሁን ፋሽን ሆኗል። በቃ ይሄ ጡት እያሳዩ መሄድ ምናምን በቃ በጣም ፋሽን ሆኗል እና እንደዚህ አይነት ነገሮችን በጣም ቪዲዮ ካስፈለጋችሁ እዛው የራሳችሁ ሂደን እንትናችሁ ውስጥ አስቀምጡት። ከዛ ውጪ ግን ለሚዲያ የሚመጥን አይደለም። በመዝሙር መጋጋጥም ትክክል ነው ብዬ አላስብም። አፕል በላሽ ብሎ የጠላኝ እግዚአብሔር ካለ እደነቅበታለሁ። እንዳልበላ ከፈለገ አለመትከል የሱ ፋንታ ነበር። አፕል በላሽ ብሎ የሚቀየመኝ እግዚአብሔር ካለ የራሱ ጉዳይ ነው እያለች ነው እንግዲህ። እንደዛ ከሆነ ለምን ተከለ? እንዳልበላ ከሆነ አሁን እንዳይጫወት ልጄን ከፈለኩ ፕሌይስቴሽን አለመግዛት የኔ ፋንታ ነው። እሺ፣ የመታዘዝና ያለመታዘዝ ጉዳይ እግዚአብሔር መርጠነው እንጂ ተገደን እንድንከተል አይፈልግም። ይሄንን መልእክት ኮፒ፣ ሊንክ፣ ሼር፣ ሪፖስት አድርጉት። እኔ እንጃ ሚዲያው ወዴት እየሄደ እንደሆነ ባላውቅም በጣም ትዕቢተኞች እየበዙ ነው። በጣም እሺ፣ እኛንስ እንደፈለጋችሁ ተናገሩን። እኛ ግለሰቦች ነን፣ ተራ ሰዎች ነን። የሆነ ሰዓት ላይ እንኖራለን፣ እንጠፋለን። አምላክ ግን ሉዓላዊ ነው ማለት አልፋና ኦሜጋ ነው። በዚህ ባልተገራ አንደበታችሁ ምላሳችሁን የምታላቅቁበት አካል አይደለም። በነገራችን ላይ አምላክ ማለት ሉዓላዊ ነው። በቃሉ የምድርን መሰረት ቀጥ አድርጎ ያቆመ ጀግና አምላክ ነውና እንደዚህ አፋችሁን ወጣችሁ ስታላቅቁ ትንሽ እንዴት ሼም እንደማይዛችሁና እንዴት ኮንፊደንስ ፉል ኦፍ ኮንፊደንስ ኬት እንደምታመጡ አይገባኝም። አብሯት ጎኗም ቁጭ ብሎ አንድ የሆነ ግለሰብ አለ በሶሻል ሚዲያ ላይ አውቀዋለሁ፣ በአካልም አውቀዋለሁ። እሱን ግለሰብ ግን ትንሽ ነወለሎች በዝቷል በዚህ ሶሻል ሚዲያ ላይ። ማለት ሰውን እንደፈለጋችሁ ተናገሩ ለምዳችሁታል። ሰው ማስጣት፣ ሰውን መሳደብ፣ የሰው ህይወት ውስጥ ሀሳብ መስጠት፣ በሰው ትዳር ውስጥ ሀሳብ መስጠት፣ ፖድካስት ላይ እንደፈለጋችሁ ልቅ የሆኑ አንደበቶቻችሁን እንደፈለጋችሁ አድርጋችሁ መናገር የተለመደ ነው። ኦኬ፣ እሱ ችግር የለውም። እኛ ሰዎች ነን፣ ኢትስ ኦኬ። እግዚአብሔርን ግን በዚህ ልክ መዳፈር እሱ እንደዚህ እንዳደርግ ካልፈለገ ለምን እንደዚህ ያደረገ ነው እኮ ጥያቄ ቢሆን ኢትስ ኦኬ። ባይብል ባይዘዌ መልስ አለው እኮ ለእናንተ። መጽሐፍ ቅዱስ እኮ መልስ ስላጣ አይደለም፣ ንቀት ስለሆነ እኮ ነው መልስ ማንሰጣችሁ።
እናንተ የምትናገሩት የአምላክን ሉዓላዊነት ለማርከስ ስለምታወሩ እግዚአብሔር የለም የምትለውን ሐሳብ ክሌም ልታስደርጉ ጄኔሬሽኑ ልብ ውስጥ ልትከቱ ስለምትፈልጉ እንበሳጭባችኋለን፣ እንናደድባችኋለን እንጂ በነገራችን ላይ ጥያቄ ቢሆን ኖሮ የትኛውም ሃይማኖት ዘርፍ እኮ ለሚጠየቀው ጥያቄ የራሱ የሆነ መልስ አለው። እዚህ ለምን እንደዚህ የሆናችሁ እንዳላችሁ ለምን በዚህ ልክ አፍ መክፈት እንዳስፈለገ ለምን እግዚአብሔር ላይ በዚህ ልክ ማንጓጠጥ እንዳስፈለገ ያውም ደግሞ ካሜራ አስቀምጣችሁ በሶስት ዳይሬክሽን ካሜራ አስቀምጣችሁ የፖድካስት ማይክ ሮድ ማይክ አዘጋጅታችሁ ሶፋ አዘጋጅታችሁ ምናምን ተድላልታችሁ ቁጭ ብላችሁ ተድላልታችሁ እንድትቀመጡ እድልን የሰጣችሁና ምህረትን ያበዛላችሁ ጌታ ላይ አፋችሁ መክፈት ግን በጣም ነው የሚያስጠላው። ፍቅር የሚሆነው ምርጫ ሲኖረው ነው። ምርጫ በሌለበት ደግሞ ፈቃድ አይሆንም። እግዚአብሔር ወደነው ተገዝተንለት እንድንከተለው እንጂ በግድ ወይም ደግሞ ሮቦት አልፈጠረም። እስቲ መላእክትንና ሰዎችን ተመልከቷቸው። መልአክ አንድ ያመፀ ሉሲፈር አመፀ፣ ተጣለ፣ እድልም አልነበረውም። ሲሶዎቹም ከሱ ጋር አመፁ፣ እድል አልነበራቸውም። የሰው ልጅ ግን ወደቀ ብሎ እግዚአብሔር አልተወውም። በዛው በፈጠረው ዓለም ውስጥ ገብቶ እሱን ለማዳን የሄደውን ርቀት ስናይ እግዚአብሔር ይወደናል የሚለው ቋንቋ ብቻውን አይገልጸውም እንጂ እግዚአብሔር ጨካኝና ኃይለኛ ቢሆን ኖሮ ይሄንን በምትይበት ሰዓት ላይ በህይወት አትቆይም ነበር። ግን እግዚአብሔር ፍቅር፣ ሩህሩህ፣ መሐሪ፣ ቸር ስለሆነ ነው በህይወት የቆየ ነው። በነገራችን ላይ በብዙ አይነት ነገሮች ላይ ሐሳብ ስትሰጡ በጭቅጭቅ ደረጃ ልንጨቃጨቃችሁ ሐሳብ እየሰጠን ልንሟገታችሁ ሰጣ ገባ ውስጥ ከናንተ ጋር መግባት በጣም ቀላለው እንችላለን። ከማናችሁም ጋር ቀልድ ቤት የማንገባው በክርስቶስ ኢየሱስ ዙሪያና በእግዚአብሔር ዙሪያ በመጽሐፍ ቅዱስ እውነት ዙሪያ ግን ከናንተ ጋራ የምናለቅጥበት ከናንተ ጋራ ወርደን የምናወራበት የምንነካካበት ትከሻ ለትከሻ የምንነካካበት ምንም ጉዳይ የለንም። ይሄን እንድታውቁ እንፈልጋለን። ዝም ብላችሁ በፈቃዳችሁ ለሰዎች ጸልዩልኝ አትበሉ። ምናልባት ለእናንተ ቀና ሆኖ ሊታያችሁ ይችላል። ግን ከማን ጋር እንደሚጸልዩ ለማን እንደሚጸልዩ ምን ብለው እንደሚጸልዩላችሁ አታውቁም። ምክንያቱም ሰው ሌላ አምላክም አለው፣ ሌላ የሚያመልከውም አለ በድብቅ። የስንት ሰው ህይወት ነው በዚህ ምክንያት የተበላሸው። ምክንያቱም በፈቃዳችን ጸልዩልን ብለን ራሳችን አሳልፈን ስለምንሰጥ። እግዚአብሔር ቅርብ ነው። ራሳችን በርከክ ብለን መጸለይ እንችላለን። ከከበደን ደግሞ ለምናምነው ሰው በደንብ ከእግዚአብሔር መንፈስ ያለበት ሰው ቅርብ የሆነ ሰው ለይታችሁ መጸለይ። ለተገኘ ላልተገኘ ዝም ብላችሁ። በነገራችን ላይ ያወራችሁ ነገር በጣም ትክክል ነው። ሁሉም መንፈስ ከጌታ አይደለም። ኢምፓርት እንደምናደርግ ታውቃላችሁ። መጽሐፍ ቅዱሳዊ ነው። ባይዘዊ መንፈስ ኢምፓርት ይደረጋል። እነ ሐዋርያቶቹም እየሄዱ እጅ በጫኑባቸው ጊዜ መንፈስን ኢምፓርት ያደርጉ ነበረ። እጅ የተጫነባቸው ሰዎች መንፈስን ይካፈሉ ነበረ፣ ይሞሉ ነበረና ባይዘዌ በአንዱ ግለሰብ ውስጥ ያለው መንፈስ ኢምፓርት ይደረጋል ወደ ሌላው አካል እና አንዳንዴ የሚጸልይልንን ፐርሰን ባክግራውንዱ ማወቅ አለብን። ዛትስ ዋይ አሁን በእኛ በወንጌላውያን አማኞች ዙሪያ ፕሮፌት ነኝ ምናምን ነኝ እያሉ ይመጡና ለግለሰቦች ግን ኢምፓርትድ የሚያደርጉት መንፈስ ወደ ምንድነው ይመራቸው? በተቃወሟቸው ጊዜ እነሱ ወክለው የሚሟገቱት የሚሳደቡት የስድብ መንፈስ፣ የነፍሰ ገዳይነት መንፈስ፣ በጣም የብዙ የክፋቶች መንፈስ፣ የዝሙት የምን መንፈስ ኢምፓርት የሚያደርጉት ከነዚህ መንፈሳቸው ከማይታወቅ ግለሰቦች እጅ ስለተጫነባቸው ነው። የኔ ብሊቭ እንደዛ ነው። የኔ እምነት እንደዛ ነው እና እኔ አሁን ዝም ብዬ ገሌን ጸልይልኝ ምናምን አይደለም። ሲቀጥል ደግሞ ኦኬ ሰዎች ሊጸልዩልኝ ይችላሉ መልካም ፈቃዳቸው ከሆነ። እኔ ሲጀመር ጸልዩልኝ ብዬ ሳይሆን እንጸልይላለን ያሉኝ ሰዎች አሉ። ግን አልሄድም። ትረስት ከማደርገው ሰው ጋር ልጸልይ ይችላለሁ። ከዛ ውጪ ግን እግዚአብሔር የቅርባችን እንዳልሆነ ከስትንፋሳችን ይልቅ የቅርባችን እንዳልሆነ አድርገን እንድናስብ የሚያደርገንም ልምምድም ጭምር ስለሆነ አንዳንዴ በግላችን መጸለይ የምንችልባቸውን አቅሞች ቢውልድ ማድረግ ብንችል። ሁለተኛ ደግሞ አለ አሁን በአንዳንድ አካባቢዎች የተለመደ ትንሽ ፔን በተሰማቸው ቁጥር በጣም ብዙ የኮንትራት መኪና ይዞ ወይ የራሳቸውን መኪና ወይ ደግሞ በስንት ፍዳ ምናምን ነገር እንትን ቀጠሮ ይዞ ምናምን ረጅም ሀገራት አቋርጦ ሄዶ እዛ ተጸልዮላቸው ሂሊንግ አገኘን ምናምን ብሎ ይመጡ። ከዛ በሳምንቱ ምናምን የሚሞቱ ማለት ነው።
እንደዚህ አይነት ነገርም አለ። ስለዚህ አንዳንዴ ጸሎት ላይ ያላችሁን ነገር አንደርስታንዲንጋችሁን ማስተካከል፣ ጸሎት ላይ ያለንን አመለካከት ማስተካከል መልካም ይመስለኛል። ጸሎት ላይ ያላችሁን ነገር አስተካከላችሁ ማለት ምንም አገር አቋራጭ የሚያስኬዳችሁ ጉዳይ የለም። አስባችሁታል? ከ2000 ዓመት በፊት እኮ እግዚአብሔር ምሮናል። መጽሐፉ እንደሚነግረን በሱ ቁስል ተፈውሳችኋል። ከርሞንም የተፈወስን ነበር ማለት ነው። ታዲያ ለምንድን ነው በተፈጸመው ስራ እርፍም አንለው? እንረፍ እስቲ፣ እውነት እርፍ እንበል። አንዴ የአርቡን ቀን መከራ እናስታውስ። ወይ ተዋቀስ በእንቲአነ ይለዋል። አግኝታችሁኛል? አግኝተናል። ወይ ተዋቀስ በእንቲአነ የምትለዋ የግዕዝ ስለኛ የሚዋቀስልን ወይም ደግሞ ስለኛ የሚሟገትልን ማለት ነው። እሱን እያሰባችሁ መኖር ይሁንላችሁ። ያው እቺ አጠር ያለች መልእክት በመሃል ላይ ጣል ላድርግላችሁ ብዬ ነው። ዛሬ ረጅም ቪዲዮ አልሰራም፣ በጣም አጭር ቪዲዮ ነው። ምክንያቱም እንድጠፋባችሁ ስለማትፈልጉ ቆንጆ ቆንጆ ቪዲዮዎችን ይዤላችሁ መጥቼ አትሊስት በቀን አንዴ ሼር አድርጌ ሐሳቤን ሼር አድርጌያችሁ ወደ ኔክስት ቀን እናልፋለን ማለት ነው። ሰብስክራይብ ማድረጋችሁን እንዳትረሱ። ኮሚሽነሮች ናቸው ያሉት በረዳት ኮሚሽነር ማዕረግ። አብዛኞቹ ከእስራኤል ጋር ግንኙነት አላቸው። ደፍሬ ነው የምናገረው። የሚጠይቀኝ የመንግስት አካል ይጠይቀኝ፣ ማን እንደሆነ አሳልፎ ይሰጣል። አንድ ወንጀል የሚሰራ ሰው ባለው የገንዘብ አቅምና በሚያውቀው የባለስልጣን ልክ ወንጀል እየፈጸመ በነፃ የሚለቀቅ ከሆነ ሌላው ህዝብ የፍትህ ነፃነት የለውም ማለት ነው። ተይዞ መንገድ ከጀመረ በኋላ ስልክ ተደውሎ ልቀቁት ተባለ። ከመንገድ ተለቀቀ። እስራኤል ዳንሳ ውሃ ብቻ እየጠጣሁ በሬን ዘግቼ ስልኬን ዘግቼ ከእግዚአብሔር ጋር ሙግት ያስኩኝ። የሚሞቱት ሰዎች አይገደህም? እግዚአብሔር ሆይ መቼ ነው ጽዋው የሚሞላው? እኔ እስከመቼ ነው ተደብቄ የማሳልፈው? ዳኛ ለአመፀኛ የሚፈርድ ከሆነብህ አክቹአሊ እኔ በዳኞች አልፈርድም። ዳኞች እኮ ከሀገር እንዳይወጣ ተይዞ እንዲቀርብ እኮ መመሪያ ሰጥተዋል። መርማሪዎች እኮ የእውነት አጣርተው ጨርሰው እኮ ከዳኛ የመያዣ ትእዛዝ አውጥተዋል። በስለት በብረት በምናምን ቅጥቅጥ አድርገው ጥለውት ሄዱ። ሞተ ብሎ ነው ጥለውት ሄዱ። አዲግራት ጂሰስ ወንደርፉል የሚባል ቸርች የከፈተች ትዝ ይላችሁ ከሆነ የእስራኤል ደንሳ መጋዘን ውስጥ አገልጋይ ነበሩና ማለት አገልጋይ ስላችሁ በቃ ከአሽቃባጭ ከሚባሉ ሰዎች መሃል አንዶቹ ነበሩ። እግዚአብሔር ረድቷቸው አመለጡና የእስራኤል ደንሳን ሪል ማንነት ጌታ ገለጠላቸውና ያመለጡ ሰዎች ናቸው። ትዝ ይላችሁ ከሆነ እንደውም የእግዚአብሔር ሰው ወደ መድረክ እየመጣ ስለሆነ ሁላችሁም ከተቀመጣችሁበት ብድግ ብላችሁ በጭብጨባ የእግዚአብሔርን ሰው ተቀበሉ ምናምን እያሉ ህዝቡን ሲያስጨንቁና ህዝቡን ሲያስጨበጭቡ የነበሩ ግለሰቦች ናቸውና እዚህ ላይ በጣም ተጎጂዎች ናቸው። እስራኤል ደንሳ በብዙ አካላት አስጠቅቶኛል፣ በብዙ አካላት እንድጎዳ አድርጎኛል፣ ብዙ አካላትን ወደ ህግም ሲሄድ ህግ ጉዳይን እንዳያይልኝ አድርጎብኛል እያለ በምንድነው በዛ በመንግስት አካላት ያሉትን በዛም ሳይድ እሱ ላይ የደረሰውን በደል እየተናገረ ነበረና በነገራችን ላይ እኔ 100% የምነግራችሁ ነገር እንደዚህ አይነት ውንብድና፣ እንደዚህ አይነት ስርቆት፣ እንደዚህ አይነት ሌብነትን መንግስት ይደግፋል ወይ ብላችሁኝ ብትሉ እኔ አይደግፍም ብዬ ነው ማስበው። አይደግፍም። ምክንያቱም ከዚህ በፊት የገጠሙን የተወሰኑ ኬዞች ላይ መንግስት ኢንቮልቭ አድርጎ እልባት ሲሰጠን አይቻለሁ በራሳችን በፐርሰናል ህይወት ውስጥ። ስለዚህ መንግስት ሁሌም የህግ የበላይነትን ለማስከበር ወደኋላ እንደማይል አይቻለሁ። ነገር ግን ይህ ግለሰብ እየተናገረ እንዳለው ከሆነ ግን በጣም በደል ደርሶበታል። ስፔሻሊ እስራኤል ደንሳ በገንዘብ የተበተባቸው አንዳንድ የመንግስትን ስም የሚያጠለሹ ግለሰቦች ቦታ ይዘው ይህን ግለሰብ ፐርሰናሊ አታክ እያደረጉት እንደነበረና ኬዙን ሆልድ በማድረግ እያስፈራሩት እንደነበረ ሲናገር ነበርና ክፋታቸው በዚህም ስለማያበቃ ነው። በነገራችን 8 ደቂቃ ምናምን ነው ሙሉ ባሰማችሁ ደስ ይለኝ ነበረ፣ ግን ጥቂት አሰማችሁና ምናልባት የዚህ ሰው ፔን የዚህ ሰው ህመም ከገባችሁ መልስ እንትን ትሉት ይሆናል። ብዙዎቻችሁ ሼር እያደረጋችሁለት ለሚመለከተው አካል ታደርሱለታላችሁ ብዬ ስላሰብኩ ነው። ከአሜሪካን ሀገር መጣ የአባቷን ቤት ሙሉ እሱ እውነተኛ አገልጋይ ነው ብላ ገስት ሃውስ ገብታ የጻፈችውን ያየባት ሴት ይመጣል ብላ ትጠብቀዋለች። ዶክተር ደበበ ሲባል አለ አንተ ይኸው ተፈውሳል፣ እምነት እንዲሆንልህ ነው እይ ብዬ ጨቅጨቄ ከዛ እየተመላለስኩ በየጊዜው ዳዴበል እምነት አጥተህ ነው መቆም ያቃተህ እያልኩት ስንት ቀን ባፍጢሙ ተደፍቶብኛል መሰለህ። እኔ ባለቤቴ ስታመነዝር አላውቅም። እኔ እና እሷ የባህር ያለ መግባባት ነው ያለያየን እንጂ በዝሙት በምናምን አላቃትም ባለቤቴ። እሱ እንደዚህ ሲለኝ እኚህ ሰው በህይወት ካሉ ምህረት እንዲያደርጉልኝ እፈልጋለሁ። በጣም ነው ማዝነው። ልጆች ወልደናል። እኚህ ሰው በህይወት ካሉ ምህረት እንዲያደርጉልኝ እለምናቸዋለሁ።
አያችሁ አይደለ ምን አይነት ግፎችን ሲያሰራቸው እንደነበረ። ገንዘብ ግን በጣም ከባድ ነው። የእውነት የገንዘብ እስረኞች እንዳትሆኑ። የእውነት የገንዘብ ብቻ አይደለም የግለሰቦች እስረኛ እንዳትሆኑ፣ የጥቅም እስረኛዎች እንዳትሆኑ። በቻላችሁ ተንፋቆ ከምር አንጥፎ መለመን ይሻላል። ቪዲዮ 500 ሺህ ላይ ከገባ 1 ሚሊዮን ብር በላለሁ። አረ ምንም ችግር የለ፣ እኔ ደስ ነው የሚል ሙስሊም በአላህ ናይስ፣ ፕሮቴስታንት በክርስቶስ ኦኬ፣ ፕሮቴስታንት በክርስቶስ አለ፣ ሙስሊም በአላህ አለ። ከዛ እንግዲህ ኦርቶዶክሶች ናቸው አይደለም የሚቀሩት። ኦርቶዶክሶችን ደግሞ በምን እንደሚል ላሰማችሁ። ኦርቶዶክስ በማርያም በገብርኤል በ44ቱ ታቦትና በእግዚአብሔር በማርያም በገብርኤል በ44ቱ ታቦትና በእግዚአብሔር። ይሄ ደስ ይላል። እንደዚህ ሪያሊቲ መናገር በቁም ነገር መሀል እያዋዙ እውነቱን መነጋገሩ በጣም ቆንጆ ነው። ቤርሳሞ ይመችክ። ቤርሳሞ አንደኛ ነህ። ጠይቅን ማናቀው ከጊዜ በኋላ የማይቀር ጥያቄ ብዬ የማስበው አንድ ነገር አለና ለመጀመሪያ ጊዜ ከኢየሱስ ጋር ፊት ለፊት ስናወራ ሊያነሳ ከሚችለው ጥያቄዎች ውስጥ አንደኛ ጥያቄ ምንድነው ብዬ አስቤ አውቃለሁ። እንግዲህ ወይ ከመጣ ወይ ከሄድን ለመጀመሪያ ጊዜ ልክ ሲያገኘ ምን አይነት ጥያቄ ሊያቀርብ ይችላል ብዬ አስቤ አውቃለሁ። ትዳሪ እንዴት ነበር አይልም። እንዴት ነው ሰዎች አስጨነቁ አሳዘኑ፣ ኑሮ ተመቸ ያልተመቸ፣ መኪና አለ ቤት አለ የሚል አይመስለኝም። ግን እንደዚህ አይነት ጥያቄ ያለ ይመስለኛል። የሰጠውን መክሊት ምን አደረገው? መክሊቴን መክሊቴቷ እህትህ ናት ወይስ ማን ናት? የትኛው መክሊት? በጣም ነው እንዴ በመክሊት ስታገለግል የነበረው? ደግሞ እኔ ያሳቀኝ እንደው ታውቃላችሁ፣ ኮስተር ብሎ ማለት ነው። በቃ አቀማመጡና አለባበሱ ምናምን እንዳያችሁት ነውና በቃ ኮስተር ብሎ መክሊቴን የተደረገው መክሊት ከየት ደረሰች? ሻይ ቆይ ከዚህ በላይ ስቄ አላስቃችሁ። ቆይ ወደብ ላሰማችሁ። ይሄ ጥያቄ እንዳያስባለሁ ምን አክፍ ለማድረግ። ስለዚህ አንድ ሰው ቦታውን ካወቀ ድርሻውን ካወቀ እኔው ነብይ ለመሆን ቴዎሎጂ ተምሬ እንትን ብዬ አስቤ ምናምን በቃ ታግዬ ሳይሆን ቦታን በማያሻማ ትንቢት በማያሻማ ሁኔታ ያንተ ቦታ ይሄ ነው ብሎ ተናገረኝ። ቦታው ላይ ካለው ቦታው ላይ መቼ ይችላል። ግን ምን ጀምሬያለሁ፣ የት ደርሻለሁ፣ የት ነው የሚሄደው የሚለው መንገድን ስላወቁ በጉዞዬ ላይ ስላለው በመንገዴ ላይ ስላለው በዚህ ደግሞ ባለው ስራ ላይ ፍሬያማ መሆን የግድ በመሆኑ ጭምር ያገለግልኩ ነውና ጉዞ ወደዛ በመሆኑ ለበርካታ ሰዎች ለቅድም አንተ እንዳልከው ስኬት ምንድነው ውስጥ ለምን መርስ መስጠት ነው። እግዚኦ ማርና ክርስቶስ ነው የሚባለው። ምን ይባላል መቼም እስራኤል ዳንሳ ኢየሱስ ክርስቶስ ሲመጣ ወይም እኛ ወደዛ ስንሄድ የሚጠይቀን ስለ መክሊት ነው ብሎ ሲያሳስበው ማለት ነው። ይሄን የሚለንን ሰው እንግዲህ ቅርብ ጊዜ በኢሳት ዶክመንተሪ ፊልም ላይ ዳይመንድ የወሰደ ሰዎች እሱ ደስታውስ ውስጥ ህይወታቸው እንዲያልፍ ምክንያት የሆነ ብዙ ትዳር ያፋታ ብዙ ነገሮችን በሰዎች ህይወት ላይ የፈጸመ በጣም በቃ እጅግ አደገኛ ከሚባሉ ነብይ ነን እያሉ ራሳቸውን ከሚጠሩ ሰዎች አሁን ደግሞ ከፍ አድርጎ አፖስተል ነኝ ያለ እጅግ በጣም አደገኛ ሰው እኮ እና ልክ እንደ እውነተኛ መንፈሳዊ አገልጋይና እውነተኛ መንፈሳዊ ሰው ኢየሱስ ክርስቶስ ሲመጣ ወይም ስንሄድ የሚጠይቀን መክሊቱን ምን አድርገ ተጠቅመህበታል ብሎ ነው እያለን። በጣም ነው የሚገርመው። ለመክሊት የሚያሳስበው ሰው የዚህን ምድር ግሳንግስ እየወሰደ ድሆችን እየበደለ በጣም ምስኪን ሰዎችን እያስለቀሰ የራሱን ካዝና እያሳበጠ የብዙ ሰዎች ትዳር የብዙ ሰዎች ህይወት አይበጠብጥም እኮ። እና አሁን አንተ ምን ብለህ ልትመልስለት ነው? ኢየሱስ ክርስቶስን ፊት ለፊት ብታገኙ መክሊቱ ምን አደረኩበት ልትል ነው? ትዳር አፋተውበት ልትል ነው? መክሊቱ ምን አደረኩበት ልትል ነው? ሰዎችን ዘረፍኩበት ልትል ነው? ሐሳቡን በሙሉ እሱ ስለጨረሰው እኔ መደጋገም አይጠበቅብኝም። እና ይህ ግለሰብ እንግዲህ ምን አይነት ነውራም እንደሆነ ምን አይነት የእውነት ሲበዛም ገፋም ሲል ባለጌ እንደሆነ በብዙ ሶሻል ሚዲያ በተለቀቁ ዶክመንተሪዎች አዘሴም ታይም በመጡ እያለቀሱ እንባቸውን ባየናቸው እናቶች የዚህን ሰው ብልግና ነውርና ወንበዴነት አይተናል። ምንም አላፍርበትም። ምንም ደግሞ ማንም የሚፈራ ሰው እንደሌለ በዚህ አጋጣሚ ልነግርህ እወዳለሁ። ከኛ ጋር ያለው እግዚአብሔር ነው። ከናንተ ጋር ያለውን እንደሚበልጥ ጠቅልሎ እንደሚውጠው እናውቃለን።
ስለዚህ አንፈራችሁም። ጊዜው የኛ ነው። አሁን ጊዜው የወንጌል ነው። እናንተን የምንፈራበት፣ ለእናንተ የምንገዛበት፣ ትውልዱንም ለእናንተ አሳልፈን የምናስገዛበት ምንም አይነት ዕዳ የለብንም። ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበረ። ሁላችሁም እንደተዝናናችሁበት እንዲሁም እንደተማራችሁበት ተስፋ አደርጋለሁ። አንዳንዶች በእርግጥ ኦፌንሲቭ ናቸው፣ እንደሚያስከፉ አውቃለሁ። በቀጣይ ቪዲዮ እስክንገናኝ ድረስ ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ጠብቁኝ። ይመቻችሁ።